ጋይስ እንዴት ናችሁ? ዛሬ እንግዲህ እንደተለመደው ባለፈው ቲክቶክ ላይ እንደነገርኳችሁ ሀው ቱ ካልኩሌት ቦነስ የሚል እናያለን ማለት ነው። ባለፈው የቦነስ አሰራር የአኑዋል ሊቭ አሰራር እነግራችኋለሁ ብዬ ገብቼ ነበረ። ስለዚህ ዛሬ የመጀመሪያ የሆነውን ቦነስ እንዴት እንደሚሰራ እናያለን ማለት ነው። አንድ ድርጅት ውጤታማ በሆነበት ምክንያት ለሰራተኛው የሚሰጠው ኮሚሽን ወይም ደግሞ ቦነስ ዓመታዊ ይሆናል ማለት ነው። ስለዚህ ካልኩሌሽኑም ዲፔንድ የሚሆነው ዓመት ላይ ነው ወይም ደግሞ 12 ወር ላይ ወይም ደግሞ አኑዋል ይሆናል ማለት ነው። ይሄ ቦነስ ካልኩሌት ሲደረግ ምክንያቱም በዓመት ውስጥ ፐርፎርም ላደረግ ነው ስለሆነ የሚሰጠን። ስለዚህ ካልኩሌት ሲደረግም ዓመት ላይ ዲፔንድ ይሆናል ማለት ነው። ስለዚህ ሀው ቱ ካልኩሌት ቦነስ የሚለውን ግን ኤግዛምፕል እናያለን። ኤቢሲ ካምፓኒ ዊል ፔይ ቦነስ ፎር ዘ ይር 25። ስለዚህ ኢምፕሎይ ሳላሪ ፐር መንዝ 30 ሺህ ያገኛል። ስለዚህ ይህን 30 ሺህ አመቱን ሙሉ ላሳየው ፐርፎርማንስ እንደ ቦነስ ሊሰጠው ነው ማለት ነው። 30 ሺህ ነው ደሞዙ የልጁ። ስለዚህ 30 ሺህ አንድ ወር ደሞዝ ቦነስ ተፈቅዶለታል። ስለዚህ ይህን ካልኩሌሽን እንዴት ነው ካልኩሌት አድርገን ለልጁ የምንሰጠው እና ምን ያህል ኢንከም ታክስ ይከፍላል ከዚህ 30 ሺህ ላይ የሚለው እናያለን። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ፣ ይጠቅማችኋል ማለት ነው። ሶ ዘ ካምፓኒ አናውንስ ዋን መንዝ ሳላሪ ፎር ዘ ኤምፕሎይ። ስለዚህ ያሳውቀዋል ማለት ነው፣ ሊከፍለው ነው። ሀው ቱ ካልኩሌት ኢንከም ታክስ ዋና ዓላማችን ኢንከም ታክሱ እንዴት እናገኛለን? ያው ኢንከም ታክስ ከተገኘ ኔቱ ይታወቃል፣ ከግሮሱ ላይ ቀንሰ የምናገኘው ስለሆነ ማለት ነው። ስለዚህ ዋነኛ ዓላማው እንዴት ታክስን ካልኩሌት እናደርጋለን ኢንከም ታክስን ከቦነስ ላይ የሚለውን ነው የምናየው ማለት ነው። ስለዚህ መጀመሪያ ላይ እንዳልኳችሁ ቦነስ ዓመት ላይ ዲፔንድ ይሆናል ወይም ደግሞ የአንድ ዓመት ፐርፎርማንስ ውጤት ጉርሻ ስለሆነ ዓመት ላይ ዲፔንድ ይሆናል ብያችኋለሁ። ስለዚህ 12 መንዝ ላይ ዲፔንድ ሆነን ነው የምንሰራው ካልኩሌሽኑ ማለት ነው። ሶ 30 ሺህ ደሞዝ ነው ብለናል። 30 ሺህ ደሞዝ ከሆነ ለ30 ሺህ የተሰጠው ዓመቱን ሙሉ ፐርፎርም ላረገበት ውጤት ስለሆነ ወይም ደግሞ ላረገበት ፐርፎርማንስ ስለሆነ ለ12 እናካፍላለን። ስለዚህ ለ12 ስናካፍለው 30 ሺህ 2500 ይመጣል። ስለዚህ 2500 በየወሩ 2500 ቢሰጠው 30 ሺህ በዓመት ይሆናል ማለት ነው። ስለዚህ በየወሩ 2500 አገኘ እንደማለት ነው። ስለዚህ ይህንን 2500 ካገኘን በኋላ ምን እናደርጋለን? ቀጣይ 2500 ሳለሪ ላይ አድ እናደርግለታለን። ምክንያቱም 30 ሺህ በዓመት ለ12 ወር የተሰጠው ስለሆነ ለእያንዳንዱ ወር እናካፍለዋለን። ስለዚህ ለእያንዳንዱ ወር ስናካፍለው 2500 መጣ። 2500ዋን 30 ሺህ ላይ እንጨምረዋለን። ምክንያቱም በየወሩ 30 ሺህ ያገኛል። ፕላስ ቦነሱን 30 ሺህ ለ12 ስናካፍለው 2500 ይመጣል። አድ እናደርግበታለን ደሞዙ ላይ፣ ወርሃዊ ደሞዙ ላይ አድ ስናደርገው 32500 ይመጣል። 32500 እና 30 ሺህ ሁለት አማውንቶች አሉን ማለት ነው። አሁን እንግዲህ ለካልኩሌሽን እንዴት ነው እነኝን ካልኩሌት የምናደርገው? ምን እናደርጋለን? የሁለቱንም የእያንዳንዳቸውን ታክስ ካልኩሌት እናደርጋለን። ኢንካም ታክስ ካልኩሌት በሚደረግበት ማለት ነው። በአዲሱ የገቢ ግብር አዋጅ መሰረት ታክስ ካልኩሌት እናደርጋለን። ስለዚህ እያንዳንዳቸው ታክስ ስናሰላው የ30 ሺውን ስንሰራው በየወሩ የሚከፍለው ኢንከም ታክስ 30 ሺህ ሲባዛ 0.35 ማለት 35% ሲቀነስ 2050 ማለት በአዲሱ የገቢ ግብር አዋጅ መሰረት ማለት ነው። ስለዚህ ስንት ይመጣል? በየወሩ 8450 እየከፈለ ነበረ ይሄ ልጅ ታክስ ማለት ነው። 32500 ሲባዛ 0.35 35% ማለት ነው። ሲቀነስ 2050 9325 ቦነሱ ተጨምሮ በየወሩ መክፈል ነበረበት ይሄ ልጅ። በየወሩ 2500 እየተጨመረ ቢሰጠው ኖሮ ያው የዓመት ፐርፎርማንስ ስለሆነ ያልኳቸው ለዚህ የዓመት ፐርፎርማንስ ስለሆነ መጨረሻ ዓመት ላይ ስለሚሰጥ ነው እንጂ በየወሩ ቢሰጠው ኖሮ የሚከፍለው ታክስ 9325 ነበር። ስለዚህ በዓመት መጨረሻ ስለተሰጠው ይሄ ልጅ 9325 ከቦነሱ የሚቆረጥበት ነው ማለት ነው። ግን ይሄ ይቆረጣል ማለት አይደለም አሁን ከሚሰጠው ላይ ማለት ነው። ታዲያ ምንድነው የሚደረገው? እሱን እናያለን። ምንድነው የሚደረገው? የሁለቱ ልዩነት እናወጣለን። ከ32500 ላይ ያገኘነው ታክስ አለ። ከዛ እንደገና ደግሞ ከ30 ሺህ ላይ ያገኘነው ኢንከም ታክስ አለ። ስለዚህ የሁለቱ ልዩነት 9325 የ32500 ነው ሲቀነስ 8450 875 ይመጣል ልዩነቱ። ይሄ እንግዲህ የአንዱ ወር ነው። ስለዚህ የአንድ ወር ነው። የ12 ወር ስናደርገው በ12 ስናበዛው 10500 ይመጣል። ስለዚህ 10500 ታክስ ከዚህ ከተሰጠው 30 ሺህ ላይ ቦነስ 30 ሺህ ከተሰጠው ላይ 10500 ታክስ መክፈል አለበት። ስለዚህ 10500 ኢንከም ታክስ ከመጣልን ከግሮሱ ላይ ስንቀንሰው እሱ የሚደርሰውን ያገኛል ወይም ደግሞ እናገኛለን ማለት ነው። ስለዚህ እሱ የሚደርሰው ስንት ነው? 10500 ታክሱ መጥቷል። የተፈቀደለትን ቦነስ እሱ ልክ ቦነሱ ግሮሱ ስለሆነ ከ30500 ላይ 10500 ስንቀንስ 19500 ኔት ይደርሰዋል ማለት ነው። ይሄ ልጅ ከቦነሱ ወይም ደግሞ ዓመታዊ ቦነስ ተብሎ 30 ሺህ ከተሰጠው ላይ 10500 ታክስ ወይም ደግሞ ኢንከም ታክስ ይከፍልና 19500 የራሱ ወይም ደግሞ ኔት ፔይ ነው ማለት ነው። ይሄ ልጅ ይህንን አማውንት ያገኛል ማለት ነው። ስለዚህ ቦነስ አሰራር እንግዲህ ይህንን ይመስላል። ቪዲዮውን ደጋግማችሁ ማየት ትችላላችሁ። በጣም ቀላል ነው። እንዲገባችሁ አክል እንግዲህ በቻልኩት መጠን አድርጌን ያቀረብኩላችሁ። ደጋግማችሁ ይዩት። ሌላ ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቴንኪው።